ወንድሜ ይህም በድብቅ ጸልየሃል። አሁን ሰዎችን ያስደነግጣል። በአንተና በእግዚአብሔር መካከል ብቻ የጠበቃቸው ነገሮች ነበሩ። ስለተደበቅ ሳይሆን ሕያው የሆነው መንፈስ ቅዱስ አብሮ ስላለህ ነው። በጣም ቀደም ብለህ ለማጋለጥ ያልፈለግካቸውን ምኞቶችን የጠበቃቸው ጸሎቶች ማንም ሳያይ በጸጥታ እምነቱን ተለማምደዋል። እናም በኢያሱ 8:1 ላይ እንዳለ ኢያሱን ስለ ጋይ ከተናገረ በኋላ የተወሰኑ ሰዎችን ይዞ እንዲወርድና እግዚአብሔር ድብቅ ጦር እንዳስነሳለት በዛ ክፍል ውስጥ ያሳያል። ኢያሱ አትፍራ አለው፣ ተነስተህ ውጣ። ድብቅ ጦርን አስነስቶለት እግዚአብሔር ማለት ነው። ስለዚህም you pray this in the secret now it is going to shake people። በእርግጥ ይህን በድብቅ ጸልየሃል። አሁን ሰዎችን ያስደነግጣል ይህንን ቃል በምትናገርበት ሰዓት ላይ እና አንዳንድ ጊዜ ምንም እንኳን የማይታይ ስለነበር እንኳን ዋጋ ያለው እንዳልሆነ ታስብ ነበር። ማንም ስምህን ሳያውቅ በጸጥታ እግዚአብሔርን የተዋወቅበትን ክፍል በመንፈስ ውስጥ አይተሃል። እግዚአብሔርም እነኛን ግዛቶች መቼም ትንሽ እንዳልነበሩ ሲናገር ሰምተሃል። የወደፊት ሕይወትህን በድብቅ እየመራልህ ነበር፣ በድብቅ እያሰለጠንህ ነበር። በማቴዎስ 6:6 ላይም እንዳለው ስለዛ ጸሎትም ታሳቢነት በማድረግ እናም ይህ አምላክ ይህ አባት እና ልጁም ኢየሱስ ክርስቶስ እንዲሁም አጽናኙ መንፈስ ቅዱስ ከአንተ ጋር አለ። እዚህ በትንቢታዊ መልእክት ውስጥ ለአንተ እግዚአብሔር እየተናገረ እያለ ስለ እኔ የተነገረህን እያንዳንዱን ወርና ዓመተ ምሕረት እስከ ቀኑ መዝግቤልሃለሁ ይልሃል። አይዞ ልጄማ አትፍራ፣ አንተ የኔን ድብቅ ሰራዊቶችን የምትመራ ነህ። በአንተ ልብ የሸሸኳቸው ብዙ የሆኑ ሰራዊቶች አሉኝ ይልሃል። ለትግል የምታበቃቸው ቀን ደርሷል። እናም በስውር አስተምሬ በስውር አሰልጥኜ ለዚህ አብቅቻለሁ። እናም አሁን የምትሸሽጋቸው ጊዜ አይደለም። አሁን ወጥተህ የእግዚአብሔር ሰራዊትነትን የምታስመሰክርበት ከነኚህ ልጆች ጋር ትወጣለህ ይልሃል። እኔ ነኝ ይልሃል። ውሸተኞች ፊት ለፊት ተጋፍጠዋል። ውሸተኞች በፊት ተደቅነዋል። ነገር ግን አትፍራቸው። ጋይን ውጣና ውረስ እንዳለው እንደ እሱ እንደ ኢያሱ አትፍራ እንዳለ ሰራዊት ጌታ እግዚአብሔር ዛሬም አትፍራ ይልሃል። ለውሸተኞችና ለሐሰተኞች ድንጋጤ ወርቆባቸዋል። ያ የኔ ስሪት እየተወዛወዘ ነው ይልሃል። በእኔ መስመር ውስጥ ነህና ፍርድ ብርሃን ነው ይልሃል። ፍርዱ እውነት ነው ይልሃል። ፍርዱ በተዛባ ሁኔታ ውስጥ እንድትወድቅ የማልፈልግብህ እኔ የሰጠው ፍቅር ነው ይልሃል። እናም እኔ አልጥልህም፣ እኔ አልተውህም፣ ሐሰተኛውን እንደ ዱር ጫካ አቃጥለዋለሁ ይልሃል። እኔ አይደለሁም ሳይሆን እኔ ነኝ። እኔ እውነትና እውነት መንፈስ ነኝ። በዚህ ውስጥ ከእኔ ጋር ትቆያለህ ይልሃል የሰራዊት ጌታ እግዚአብሔር። ከእይታ ጋር ነኝ ይልሃል። ነኝ ከእይታ ጋር፣ ከግብህ ጋር ነኝ ይልሃል። ነኝ ከግብህ ጋር። እኔ በግልጽ ስታየኝ ያለፍክበትን ፍሬ ብስሉን እሰጥሃለሁ። እናም ያ ብስል አሁን ካንተ ጋር ነው ይልሃል። ግልጽነትን ተጀምሯል ይልሃል። መራራ ፍሬ ሁሉ ተለቅሎ ይወርቃል፣ መራራ ሁሉ አይበላም ይልሃል። በዚህ ሁሉ ኃይል መንፈስ ለማዕረግነት አብቅቻለሁ ይልሃል። ጌታ እንዲህ ሲል እሰማለሁ። እኔ ያላኩህን ውሸቶችን አቆርጣለሁ ወይም አቆማቸዋል። እኔ ያላኳቸውን ነው የሚለው። በስሜ ሐሰት የሚናገሩ በስሜ በሐሰት ክፋትን የሚያደርጉት እነሱ ከእኔ ጋር አይደሉም ይለዋል። በእነሱ ላይ አቆማለሁ ነው እያለ ያለው። እዚህ በትንቢታዊ መልእክት ይቀጥላሉ። እኔን ለማግኘት ሳይሆን ጸሎትን እንድትቀበሉ እና በዚህ በጸሎት ውስጥ ያለውን ትንቢታዊ ቃል ኃይሉን እንድትወስዱ ነው። በእኔ ውስጥ ስለሆንክ ነህ ይልሃል። ነው ድምፄን ለመስማት መጣርን ሳይሆን
አሁን የተሰማ ያለውን ነገር እኔ በመንፈሳዊ መነጽር አይቼዋለሁ። ስለዚህም እዛ ያየህበት ቦታ ላይ ያ የኔ እይታ ስለሆነ እዛ ነው ማደርስ ይልሃል። እንዴት መቀራረብ እንደምትችል የተማርክ አይደለም። ሁልጊዜም እኔ ከአንተ ጋር ስላለው በእኔ ውስጥ ሆነ ድል ትቀናጃለህ፣ በእኔ ውስጥ ሆነ ሰራዊቴን ትመራለህ ይልሃል የሰራዊት ጌታ እግዚአብሔር። ተባረኩልኝ። ወዳችኋለሁ፣ አከብራችኋለሁ። ይህን መልእክት ለሌሎቹ ሼር፣ አድና ሰብስክራይብ በማድረግ ይጋሩ።